after long time guys ሰለሞንዬ እንዴት ነው? ሰላም ነው? እንዴት ነው? ሰላም ነው? ለካህን እንዴት ነው? ሄሎ እንደምን አባቴ ናቸው። ውጭ ያለው ነው መሰለኝ አባቴ ናቸው። ጋይ ሰለሞን እንዴት ነው? በጣም ብዙ አመት። አዎ በጣም I'm so happy በጣም ስላገኘሁ ደስ ብሎኛል። በጣም ደስ ያለኝ Oh my god ብሮዬ አምሮብሻል በጣም you look amazing you look nice what እንዴት እንዳማረባችሁ ደስ ይላል በጣም thank you so much ብሮዬ ጋይ ሰለሞን oh no I'm so proud of you ደስ ብሎኛል በጣም ሰሊ በጣም I told you ናሽናል ቲያትር የዛሬ 10 አመት ብሔራዊ ቲያትር አብረን ሰርተናል። እሳቸው ማለት ሁላችንንም እንደ አባት የኮረኮሙ እንደዚህ ነው እያሉ በስነ ምግባር ያነጹን እሳቸው ናቸው። አሁን ላለሁበት ደረጃ ሀምብል እንደሆን በጣም ጠንካራ ሰራተኛ እንደሆን ምናምን እሳቸው ናቸው ትልቅ አስተዋጽኦ ካደረጉልን ሰዎች መካከል ቴንክ ዩ ሶ ማች። ለዛ ነው ግሮትን የሳምኩት ጉልበቶትን የሳምኩት እና አም ሶ ሃፒ ስለመጡ ደስ ብሎኛል። እኔ ደግሞ ላይፍ ታይም እዚህ ጂም ቤት ውስጥ ሳይሆን ሌላ የምከፍተው ጂም ቤት ውስጥ ላይፍ ታይም እኔ አንድ አመት ነበር ያልኩት ላይፍ ታይም የፈለጉትን አመት ያህል ላይፍ ታይም እኛ ጋር ይሰራል። እሺ በቻልነው በአቅማችን ደግሞ ሌሎች ነገሮችን ደግሞ እናግዛለን። አዶኒ በጣም አሪፍ ልጅ ነው፣ ሃምብል ነው። ነግሬውታለሁ ትናንትና በስልክ ምናምን ነግሬውታለሁኝ። እንደምታዩት ክሬዚ አይደለም። ኖ ሶሻል ሚዲያ ላይ ሲያብድ ምናምን እንደዚህ አይነት ሰው አይደለም። በጣም ስማርት ነው። ፍሪደም አለ። ስለዚህ የሱም ነፃነት ያንተ ደግሞ ይሄ ፕሮቶኮል የሚገርም ነገር ብሔራዊ ቲያትር እኛ ሳንቲም ስለሌለ ያኔ ፍሪ ሰርቪስ ነበርን በምንሰራበት ሰዓት ገና ልጆችም ነበርን። ፍሪ ሰርቪስ ነበር፣ ብር የለንም እና ከጀርባ እንትን እያወጣን የምንበላው ቡሌ እያወጣን የምንበላው ከጀርባ ማለት ነው። አሉኝ ፍሬንዶች አሉኝ እነ ያሱ ምናምን የገዛኝ ብርቅ ልጆች አንድ ላይ ማለት ነው። ሶ ከዛ ከጀርባ እያወጣን ስንበላ ነው እንጂ ልጆቼ ነው እያሉ ያጎርሱናል። ቴንክ ዩ ሶ ማች እግዚአብሔር ያክብርልኝ። እጅግ በጣም ቴንክ ዩ። ይሄን ይመስላል ቤታችን። እንደዚህ አይነት አንድ አስጎብኝተውኝ የጂም መስሪያ ሙዚቃው፣ ስዕሎቹ፣ ካምፕንቶቹ እነዚህ እንደነው ላይቶች ነው ሳቢነት አላቸው። ያ እንኳን ትንሽ ነው ከዚህ የሚያልቀው ግን በጣም እየተዝናና ሙዚቃ እኔ ጋር ላይፍ ታይም ይሰራሉ። አግዞታለሁኝ በደንብ ያንዳንዱን ቀን ያው አዶኒ የሚሰራበት ቤት ነው ኢዲኤፍ። ሶ ሂዝ ማይ ብራዘር በጣም ብዙ ሳፖርት የሚያደርገኝ አጠገቤ ሆኖ ለቤት ማስታወቂያ እየሰራ ያንዳንዱን ቀን ምንም ሳይሰላች ኮንሰርቴን እዚህ መቀሌ ያዘጋጀውን ኮንሰርት ይዘዋን በሁለት ማይክ እንደዚህ አይነት ነው ከውጮች ጋር ኢቢኤስ ላይ እና ቴንክ ዩ ሶ ማች ስላገኘሁት ደስ ብሎኛል። ምን እራት ልጋብዛችሁ የምትፈልጉበት ቦታ? አሁን ያንተ ልደትም ስለሆነ ከኛ ጋር ብትሄድ ደስ ይላል። ኦኬ ፋይን ደስ ይለኛል።